ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እንደተለመደው ከባለፈው የሚቀጥለውን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። 30 ቀን ቻሌንጅ ከጀመርን ኦልሬዲ 16 ቀን ሆኖናል ማለት ነው። ዛሬ 16ኛ ቀን ትምህርታችንን ይዤላችሁ የመጣው ማለት ነው። ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። ኦኬ ቀጥታ ወደ ትምህርቱ እንሄዳለን። እንዴት ማንበብ እንዳለብን፣ እንዴት ትርጉም ማወቅ እንዳለብን አብረን እናያለን ማለት ነው። እንግዲህ የመጀመሪያው በዚህ በኩል ያሉት ምንድናቸው? ጥያቄዎች አሉ። ከዛ መልሳችን የሆነ ሰው እንደዚህ ብሎ ጠይቆን ከዛ መልሳችን ምን ብለን መመለስ እንዳለብን እናያለን ማለት ነው። ጂኦን በአንድ ላይ ጉ ብለን ማንበብ፣ ዲን ድ ብለን ማንበብ በአንድ ላይ ጉድ። ኤምኦን ሞ፣ አር አይን ይቅርታ አርን እንደ ር፣ ኤን አይን እንደ ኒ፣ ኤንን እንደ ን፣ ጅን እንደ ግ በአንድ ላይ ጉድ ሞርኒንግ። ምን ማለት ነው? እንደምታውቁት ደህና አደርክ ወይም ደህና አደርሽ እንደማለት ነው። ወይም ደህና አደራችሁ ማለትም እንችላለን። ከዛ መልሳችን ምን ሊሆን ይችላል? ጂኦን እንደ ጉ፣ ዲን እንደ ድ ጉድ፣ ኤምኦን ሞ፣ እርን ር፣ ኤን አይን ኒ፣ ኤንን ን፣ ጅን እንደ ግ ማንበብ። ስለዚህ ጉድ ሞርኒንግ፣ ደህና አደርክ ወይም ደህና አደርሽ። እንግሊዝኛ ላይ ጉድ ሞርኒንግ ስንባል ጉድ ሞርኒንግ ነው የምንለው ማለት ነው። ያ እዚህ ጋር ምን ይላል? ጂኦን ጉ ብለን ማንበብ፣ ዲን እንደ ድ ጉድ፣ ኢን እንደ ኢ፣ ቪኢን እንደ ቪ፣ ኤን አይን እንደ ኒ፣ ኤንን እንደ ን፣ ጅን እንደ ግ ማንበብ። ኢቪኒንግ ጉድ ኢቪኒንግ ምን ማለት ነው? ደህና መሸህ ወይም ደህና መሸሽ፣ ደህና መሻችሁ ማለትም ይቻላል ማለት ነው። ከዛ መልሳችን ምን ሊሆን ይችላል? የእኛም መልስ ተመሳሳይ ነው። ጉድ ኢቪኒንግ ደህና መሸህ ወይም ደህና መሸሽ። እንግሊዝኛ ላይ እንዴት አደራችሁ ሲባል መልሰንም ጉድ ሞርኒንግ ከተባለ ጉድ ሞርኒንግ እንዳለን፣ ጉድ ኢቪኒንግ ከተባለም ጉድ ኢቪኒንግ ነው የምንለው ማለት ነው። ለዛ ነው ተመሳሳይ የሆነ አምፋይን ምናምን እያላችሁ መመለስም ትችላላችሁ። ኦኬ ኤስ ምን ይላል? ኤች ኦን እንደ ሀ ማንበብ፣ ዳብሊውን እንደ ው ማንበብ፣ ሃው፣ ኤን እንደ አ፣ አር ኤን እንደ ር፣ ኦር፣ ዋይ ኦዩን ዩ፣ ሃኦሪዩ እንዴት ነሽ። ከዛ መልሳችን ምን ሊሆን ይችላል? አይን እንደ አይ ማንበብ፣ ኤኤምን እንደ አም፣ ኤፋይን ፋይ ብለን ማንበብ፣ ኤንኢን ን ብለን ማንበብ ፋይን፣ አምፋይን። ከዛ ኤን እንደ ኤ፣ ኤንን እንደ ን፣ ዲን እንደ ድ፣ ኤንድ ዋይ ኦዩን ዩ ብለን ማንበብ በአንድ ላይ አም ፋይን ኤንድ ዩ፣ ደህና ነኝ አንተስ ወይም አንቺስ። አምፋይን ስንል ደህና ነኝ እያልን ኤንድ እና ማለት ነው። ዩ ማለት ደግሞ አንተ ወይም አንቺ። ስለዚህ እና አንተስ፣ አምፋይን ደህና ነኝ አንተስ እንዴት ነህ ለማለት በዚህ መልኩ መግለጽ እንችላለን። እዚህ ጋር ጥያቄ ያለ እናንተ የምትመልሱት ኮሜንት ሴክሽን ላይ ምን ማለት እንደሆነ በአማርኛ ጻፉልኝ ማለት ነው። ምን ይላል? ሃው ኢዝ ዩር ማዘር፣ ኤችን ሺ ብለን እናነባለን። ኤስን ኤዝ፣ ኤፍአይን ፋይ፣ ኤንኤን ን ብለን ማንበብ ፋይን። ከዛ ቲኤችኤን እንደ ቴ፣ ኤንን እንደ ን፣ ኬን እንደ ክ፣ ኤስ እንደ ስ፣ ቴንኬስ ሺዝ ፋይን ቴንኬስ ምን ማለት ነው? እናንተ ኮሜንት ሴክሽን ላይ ሞክሩት ማለት ነው። ወደ ቀጣይ እንድረፍ። ሲኤን እንደ ከ፣ ኤንን እንደ ን፣ ካን፣ ዋይ ኦዩን ዩ ብለን ማንበብ። ሲኦን ካ፣ ኤምን ም፣ ካም፣ ካንዩ ካም መምጣት ትችላለህ ወይም መምጣት ትችያለሽ። መልሳችን አይ ኬንት ካም መምጣት አልችልም። ቺ ኖት ማለት ናት። ኮማ ከዛ ቲ ካለች ካኖት እንደማለት ነው። ካኖት ብላችሁ ማንበብ ትችላላችሁ፣ ግን በአጭሩ ካንት ብላችሁ ማንበብ ትችላላችሁ ማለት ነው። ስለዚህ መምጣት አልችልም ብለን በዚህ መልኩ መግለጽ እንችላለን ማለት ነው። ያ ኤስ ምን ይላል? አሁንም ዳብሊው ኤች ዋይን በአንድ ላይ ዋይ ብለን ማንበብ ዋይ፣ ኤን እንደ አ፣ አር ኤን እንደ ር፣ አር፣ ዋይ ኦዩን ዩ፣ ላፍ ብለን እናነባለን ማለት ነው። ላፊንግ ዋይ አር ዩ ላፊንግ ብለን እናነብ ማለት ነው።
እዚህ ጋር ትንሽ ከበድ ትላለች ማለት ነው። ምን ብላችሁ የምታነቧት? ላፊንግ ብላችሁ አንብቧት። ላፊንግ መሳቅ፣ ላፍ። ለምን ትስቃለህ ወይም ትስቂያለሽ? ዋይ አር ዩ ላፊንግ? ለምን ትስቃለህ ወይም ትስቂያለሽ? ሌላ ጊዜ ግን ስታነቡ ጂና ኤችን አንዳንዴ በአብዛኛው በሚባል ደረጃ ጂና ኤች አይነበቡም ማለት ነው አንድ ላይ ሲመጡ። ስለዚህ እዚህ ጋር ግን ላፍ ብለን ነው የምናነበው፣ ላፊንግ። ያ መልሳችን ምን ሊሆን ይችላል? እዚህ ጋር ቢኮዝ ለማለት ነው። እሺ ቢኮዝ አሳጠሪ ጽፍ የሆነ ቢኮዝ ለማለት ነው። ቢኮዝ ለማለት ናት። ቢ ህዝባር ሲ ያረኳት ቢኮዝ ለማለት ናት። ከዛ ኤች ኢን ሂ ብለን ማንበብ፣ አርን እንደ ር፣ ዲን እንደ ድ። ሂርድ አ ጆክ፣ አ ጆክ። ቢኮዝ አይ ሂርድ አ ጆክ፣ ቀልድ ስለሰማሁ ነው። ምክንያቱም ቀልድ ስለሰማሁ ነው። እዚህ ጋር ዋይሩ ላፊንግ ብለን አይደል? ለምን ሳቅሽ ወይም ለምን ሳቅ ስንለው ከዛ መልሳችን ቢኮዝ ምክንያቱም አለን፣ አይ ሄድ ኤ ጆክ ቀልድ ስለሰማሁ ነው ብለን መመለስ እንችላለን ማለት ነው። ሂርድ መስማት፣ ጆክ ማለት ደግሞ ቀልድ ማለት ነው። ያ ኤስ ምን ይላል? ዋይ ኤን እንደ አ፣ አር ኤን እንደ ር፣ አር ዋይ ኦዩን ዩ ብለን ማንበብ፣ ቲ አይን ታይ ብለን ማንበብ፣ አርን እንደ ር፣ አር ኤን እንደ ር፣ ዲን እንደ ድ። ታየርድ፣ ታየርድ ሙሉ ስናነበው ዋይ አር ዩ ታየርድ፣ ዋይ አር ዩ ታየርድ፣ ለምን ነው የደከመህ ወይም ለምን ነው የደከመሽ ብሎ የሆነ ሰው ሊጠይቀን ይችላል። ከዛ መልሳችን ምን ሊሆን ይችላል? ለምሳሌ አይን እንደ አይ ማንበብ፣ ዲ አይን እንደ ዲ፣ ዲን እንደ ድ፣ ኤንን እንደ ን፣ ቲን እንደ ት። አይ ዲድንት፣ አይ ዲድንት፣ ኤስን እንደ ስ፣ ኤልኢን እንደ ሊ፣ ፒን እንደ ፕ። ስሊፕ፣ ስሊፕ፣ ዳብሊው ኢን እንደ ዌ፣ ሁለቱንም ኤል ል ብለን ማንበብ። ዌል፣ አይ ዲድንት ስሊፕ ዌል፣ አይ ዲድንት ስሊፕ ዌል ምን ማለት ነው? በደንብ አልተኛውም ነበር፣ በደንብ አልተኛውም ነበር ብለን መግለጽ እንችላለን ማለት ነው። ያ እዚህ ጋር እንደተለመደው ጥያቄዎች አሉ። እናንተ የምትመልሱት ጥያቄ ኮመንት ሴክሽን ላይ የምታሳውቁኝ ማለት ነው። አሁንም ዲኦን እንደ ዱ ማንበብ፣ ዋይ ኦዩን ዩ፣ ኤች ኤን ሀ፣ ቪኢን ቭ ሀብ፣ ሲኤች አይን ባንዴ ቺ፣ ኤልን እንደ ል፣ ዲን እንደ ድ፣ አርኢን እንደ ር፣ ኤንን እንደ ማንበብ። ችልድረን፣ ዲዩ ሀብ ችልድረን። ከዛ መልሳችን ደግሞ ምን ሊሆን ይችላል? ኤንኦ ኖ ብለን ማንበብ። ከዛ አሁንም ኖ የት፣ የት፣ ኖ ኖ የት ማለት ምንድን ነው? እናንተ ኮሜንት ሴክሽን ላይ ትሞክራላችሁ ማለት ነው። የዚህኛው መልስ ነው ኖ ኖ የት የሚለው የዚህኛው መልስ ነው ማለት ነው። ስለዚህ ኮሜንት ሴክሽን ላይ ያሳውቁኝ ማለት ነው። እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ሁልጊዜ የምንለቃቸውን ቪዲዮዎች ሳሰለችሁ ማየት ነው የሚጠበቅባችሁ ማለት ነው። እንደዛ ካረጋችሁ አሪፍ ለውጥ እንደምታመጡ ምንም ጥርጥር የለኝም ማለት ነው። ስለዚህ እናንተም በዚህ መልኩ ተለማመዱ፣ ፕራክቲስ አድርጉ ማለት ነው። ኦኬ ዛሬውን ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ